የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ያልተጠበቀ ውሳኔ አሳልፈዋል። የምክር ቤት አባሉ በመጪው 7ኛ ዙር ሀገር አቀፍ ምርጫ ራሳቸውን በእጩነት ላለማቅረብ መወሰናቸውን ይፋ በማድረግ ለባህር ዳር ከተማ ነዋሪዎችና ለመላው የኢትዮጵያ ህዝብ እወቁልኝ ማለታቸው ተሰምቷል። ሰበር መረጃችን ነው። ጠቅላይ ሚኒስትሩ ስለኔ የተናገሩት ሐሰት ነው፣ በእኔ በኩል ያለው እውነት ይህ ነው። ይህንን ያሉት የቀድሞው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ናቸው። ገዱ ከጠቅላይ ሚኒስትር አብይ አህመድ ለቀረበላቸው የምስክርነት ጥሪ በደብዳቤ ምላሽ ሰጥተዋል። በዝርዝር ይደመጣል። በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታውን ሙሃቤ በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌደራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት በዋለው ችሎት ኮሎኔል ፈንታውን ሙሃቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አሳልፈዋል። አንኳር መረጃችን ነው። ሰላም ጤና ይስጥልን። የሀገር ድምጽ ሚዲያ ቤተሰቦች ከላይ ያደመጣችኋቸውን ጉዳዮች ጨምሮ ሌሎች ያልተሰሙ ሰበር መረጃዎችን በመያዝ የሰዓቱ የመረጃ ክፍለ ጊዜ ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንዲሁም ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንዲሁም የደውል ምልክቱን በመጫን እንደተከታተሉን በመጋበዝ በቀጥታ ወደ ዝግጅቱ ተሻገርን። የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ባሳለፍነው ማክሰኞ በህዝብ ተወካዮች ምክር ቤት ፊት በኢትዮጵያና ኤርትራ መካከል ስለተፈጠረው ጸብ አስመልክቶ ከጠቅላይ ሚኒስትር አብይ አህመድ ለቀረበላቸው የምስክርነት ጥሪ በደብዳቤ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ጥር 26 2018 ዓ.ም በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ምክንያት ሳይሆን በፌደራል መንግስትና በህወሓት መካከል በነበረው ጦርነት ከኢትዮጵያ መንግስት ጎን ተሰልፎ የነበረው የኤርትራ ሰራዊት በትግራይ የተለያዩ አካባቢዎች ዝርፊያና ግድያን ጨምሮ የተለያዩ ወንጀሎችን በመፈጸማቸው ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም ህዝቤን አታጎሳቅሉ የሚል መልእክት አስይዘው ገዱ አንዳርጋቸውን ወደ ኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ መላካቸውና ገዱ ህሊና አላቸው ክር አላቸው ኤርትራ በሄዱበት ወቅት ምን እንደመከሩና ሊመሰክሩ ይችላሉ ሲሉ ገዱ አንዳርጋቸው በጉዳዩ ላይ ምስክርነታቸውን እንዲሰጡ ጠይቀው ነበር። ገዱ አንዳርጋቸውም ጠቅላይ ሚኒስትሩ በህዝብ ተወካዮች ፊት ላቀረቡት የምስክርነት ጥሪ ለሚዲያ አካላት ባሰራጩት ባለ 3 ገጽ ደብዳቤ ከኤርትራ ጋር የተፈጠረውን ጸብ አስመልክቶ ጠቅላይ ሚኒስትሩ ስለኔ የተናገሩት ሐሰት ነው ሲሉ ገልጸዋል። ገዱ አንዳርጋቸው በኔ በኩል ያለው እውነት ብለው ባቀረቡት ምላሽ ላይ 3 ዋና ዋና ጉዳዮችን የያዘ መልእክት ከጠቅላይ ሚኒስትር አብይ አህመድ ተቀብለው በ2013 ዓ.ም በጥር ወር መጀመሪያ ለፕሬዝዳንት ኢሳያስ አፈወርቂ ማድረሳቸውን የገለጹ ሲሆን ያደረሱትን መልእክትም በደብዳቤያቸው ላይ በዝርዝር አስፍረዋል። በወያኔ ላይ በጋራ በተወሰደው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ፣ የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ እና አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራን መልካም ግንኙነት የማይደግፉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ በከፈቱ ሰፊ የስም ማጥፋት ዘመቻ ሊደረግ ስለሚገባው የጋራ ጥንቃቄ ማብራራት እንደነበሩ ገዱ አንዳርጋቸው በደብዳቤያቸው አብራርተዋል። ገዱ አክለውም ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንት ኢሳያስ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በሳቸው በኩል ጦርነቱ መጠናቀቁን በይፋ ለህዝብ ማሳወቃችንን ተከትሎ የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ እንዲወጣ በመሆኑ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አነግራቸውም የሚል ጥያቄ ለጠቅላይ ሚኒስትሩ ማቅረባቸውን በማስታወስ ጥያቄያቸው ውድቅ መደረጉን ገልጸዋል። ገዱ አንዳርጋቸው ምላሽ ባሉት
ደብዳቤ ላይ ጠቅላይ ሚኒስትሩ በመላ ሀገሪቷ በፊት አውራሪነት ከመሩት የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና ለሚፈታተን ቀውስ ራሳቸውን ነጻ አድርገው ሌላ ተጠያቂ መፈለጋቸው ኢትዮጵያ ካለችበት ሀገራዊ ቀውስ የከፋ ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ነው በማለት ስጋታቸውን ጭምር ገልጸዋል። ይህ የሀገር ድምጽ ነው። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በመጪው 7ኛ ዙር ሀገር አቀፍ ምርጫ ራሳቸውን በእጩነት ላለማቅረብ መወሰናቸውን ይፋ አደረጉ። የምክር ቤት አባሉ ይህንን ውሳኔ ያስታወቁት ዛሬ ለባህር ዳር ከተማ ነዋሪዎችና ለመላው የኢትዮጵያ ህዝብ ባስተላለፉት መግለጫ ነው። ዶክተር ደሳለኝ ለዚህ ውሳኔ ያበቋቸውን ዋነኛ ምክንያቶች በመግለጫቸው ላይ በዝርዝር አስፍረዋል። አንደኛ፣ የሀገሪቱ ተጨባጭ ሁኔታ። በአሁኑ ወቅት በሀገሪቱ ያለው ነባራዊ ሁኔታ ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል የሌለው መሆኑን ጠቅሰዋል። ሁለተኛ፣ የውጤታማነት ጥያቄ። በፓርላማ ውስጥ ተጨማሪ 5 ዓመታትን መቆየታቸው ለህዝባቸው የሚያበረክተው የረባ ጥቅም የሌለ መሆኑን መረዳታቸውን ገልጸዋል። ምንም እንኳን በግል የመወዳደር አማራጭን ቢያስቡበትም አንዳንድ የፖለቲካ ፓርቲዎች በባህር ዳርም ሆነ በአዲስ አበባ በፈለጉት ቦታ በእጩነት እንዲቀርቡ እድሉን ሰጥቷቸው እንደነበር ዶክተር ደሳለኝ በመግለጫቸው ጠቁመዋል። ይሁን እንጂ የቀረቡላቸውን ጥያቄዎች ውድቅ በማድረግ ከውድድሩ ውጭ መሆንን መርጠዋል። ዶክተር ደሳለኝ የ6ኛው ዙር የፓርላማ የአገልግሎት ዘመናቸው እስከሚጠናቀቅበት እስከ መጪው ሰኔ መጨረሻ ድረስ የህዝብ እንደራሴነት ስራቸውን እንደሚቀጥሉ አስታውቀዋል። ከዛ በኋላ ሀገራቸውና ህዝባቸውን በምን መልኩ ማገልገል እንደሚፈልጉ ለወደፊት ይፋ እንደሚያደርጉም ገልጸዋል። በመጨረሻም ባለፉት ዓመታት በፓርላማ ውስጥ ወክለው ለቆሙለት የባህር ዳር ህዝብ፣ ለአማራ ህዝብና ለመላው ኢትዮጵያውያን ላሳዩአቸው ድጋፍና ፍቅር ምስጋናቸውን አቅርበዋል። ዶክተር ደሳለኝ ጫኔ ዳኘው የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል የባህር ዳር ከተማን በመወከል በህዝብ ተወካዮች ምክር ቤት ውስጥ በሐቀኛ ድምጻቸውና በጠንካራ የፓርላማ ተሳትፏቸው ከሚታወቁ ተቋሚ ፖለቲከኞች አንዱ ናቸው። ቀጥለናል። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ ህግ መንግስትና የጸረ ሽብር ወንጀል ችሎት በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታውን ሙሀቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አስተላለፈም። ምንጮች እንዳረጋገጡት ከ15 ዓመት እስከ ሞት በሚያስቀጣው ክስ ጥፋተኛ የተባሉት ኮሎኔል ፈንታውን ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሷል በሚል ኮሎኔል ፈንታውን በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራሉ ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆኗል ሲል ፍርድ ቤቱ በይኗል። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታውን ሙሀቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔል ፈንታውን ጥፋተኛ የተባሉት በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚሁ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማዕረጉ ቢያበይን እና ዶክተር ግብረአብ አለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቤ ህግ ማስረጃ እንዳይከላከሉ ፍርድ ቤቱ ብይን ሰጥቷል። ይህ በእንዲህ እንዳለም በነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው እየታየ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዳይከላከሉ ተወስኗል። ተከሳሾቹ ሐምሌ 15 2015 ዓ.ም በአማራ ክልል በነበረው ሁከት ተጠርጥረው በቁጥጥር ስር ይዋሉ ናቸው። በነ ዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱን ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ጥር 28 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነጻ ማሰናበቱን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለቢቢሲ ተናግረዋል።
ሁለቱ ተከሳሾች ደግሞ አንቀጽና የተከሰሱበትን ሕግ በመቀየር ጥፋተኛ ናቸው እንዲሁም ይከላከሉ ሲል ፍርድ ቤቱ ብይን መስጠቱን አክለዋል። የተቀሩት 15ቱ ተከሳሾች ደግሞ በሽብር አዋጁ ቁጥር 1176/12 አንቀጽ 3 ንዑስ አንቀጽ ቁጥር 2 ከዕድሜ ልክ እስከ ሞት የሚያስቀጣ ክስ የቀረባቸው ሲሆን ፍርድ ቤቱ ተከሳሾቹ የጥፋተኝነት ብይኑን በማስረጃ እንዲከላከሉ ለሚያዝያ 26 2018 ዓ.ም ቀጠሮ መስጠቱን የተከሳሾቹ ጠበቃ አቶ ሰለሞን ተናግረዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘ ተጠርጥሮ ከተያዙ 3 ዓመት ገደማ ሆኗቸዋል። አቃቤ ሕግ ያቀረበው የድምጽና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ሊሆነው ነው። ፍርድ ቤቱ የእኛን አስተያየት ከተቀበለና የአቃቤ ሕግን መልስ ከወሰደ በኋላ ጥር 28 2018 ዓ.ም ብይን ሰጥቷል ሲሉ ጠበቃው ተናግረዋል። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ከላይ ያደመጣችኋቸው ጉዳዮች የተከታተሏችሁን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንዲሁም የደወል ምልክቱን በመጫን እንድትከታተሉን በመጠየቅ በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ይስጥልን።